ይህ ኪኒውስ ነው። ኪኒውስ አዲስና ወቅታዊ መረጃዎችን ወደ እናንተ የሚያደርስ ሲሆን ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን እንድትገልጹ እንጠይቃለን። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ኪኒውስ ነው። ኪኒውስ ወደ እናንተ የዕለቱን ዜናዎች ከማድረሱ በፊት በቅድሚያ አርዕስተ ዜና። የየመን ሁቲዎች በቀይ ባህር ክፍል ላይ የጣሉት እገዳ ስጋት መፍጠሩ ተነገረ። አሜሪካና ሳውዲ አረቢያ ወሳኝ የተባለ የኒውክሌር ስምምነት ተፈራረሙ። የኢራን አጋር የሆኑ ኃይሎች በቀይ ባህር የመርከቦች መተላለፊያ መስመር ላይ የጣሉት እገዳ በዓለም የንግድ እንቅስቃሴ ላይ ተጨማሪ መደናቀፍ ይሆናል የሚል ስጋት ተፈጥሯል። ኢራን የሆርሙዝ ወሽመጥን በመዝጋቷ በፋርስ ባህረ ሰላጤ የመርከቦች እንቅስቃሴ ላይ ከፍተኛ ጫና ተፈጥሯል። አጋሮቿ ደግሞ በቀይ ባህር በኩል ሌላ ግንባር ለመክፈት ሲዝቱ ቆይተዋል። አሁን ሰሜናዊ የመንን የሚቆጣጠሩትና በኢራን የሚደገፉት ሁቲዎች የዓለም 12 በመቶ የነዳጅ ፍጆታ የሚጓጓዝበትን ወደ ቀይ ባህር የሚያስገባውን የባብ ኤል መንድብ ወሳኝ የባህር መተላለፊያ በኩል የአሜሪካ ወዳጅ የሆነችውን የሳውዲ አረቢያ መርከቦች እንዳያልፉ እገዳ ጥለዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ እንደተናገረው በመርከቦቹ ላይ እቀባው የተጣለው ሁቲዎች በሚቆጣጠሯቸው አካባቢ በሚገኙ መርከቦችና የአውሮፕላን ማረፊያዎች ላይ ሳውዲ ለጣለችው እገዳ አጸፋዊ ምላሽ ነው ብለዋል። በምላሹም የሳውዲ አረቢያ የውጭ ጉዳይ ሚኒስትር ክሱን አውግዘው አገሪቱ በዓለም አቀፍ ሕግ መሰረት በመርከቦቿ ላይ የሚከሰቱትን ማንኛውም ጉዳይ አስፈላጊውን ሁሉ እርምጃ ትወስዳለች በማለት ዝተዋል። ሁቲዎች ከ10 ዓመታት በፊት በሰና የነበረውን የሀገሪቱን መንግስት ካስወገዱ በኋላ የመን በእርስ በርስ ጦርነት ወድማለች። የየመን መንግስት ወደ ስልጣን ለመመለስ በሳውዲ የሚመራው የአረብ ሀገራት ጥምረት ጣልቃ በመግባቱ ግጭቱ መባባሱ ይታወሳል። 12 ዓመታት ባስቆጠረው ጦርነት ከ150 ሺህ በላይ ሰዎች የሞቱ ሲሆን በተባበሩት መንግስታት ግምት መሰረት 22 ሚሊዮን በላይ ሰዎች ለእርዳታ ፈላጊነት ያጋለጠ በዓለም ከሚቀሰቀሱ ሰብአዊ ቀውሶች አንዱ እንዲከሰት ምክንያትም ሆኗል ብለዋል። ሁቲዎች ከሳውዲ ወደቦች የሚነሱና ወደ ሳውዲ የሚያመሩ መርከቦችን በደቡባዊ ቀይ ባህር በኩል እንዳያልፉ በማገዳቸው በርካታ መርከቦች አቅጣጫቸውን ለመቀየርም ተገደዋል። መቀመጫውን ለንደን ባደረገው የቻተም ሃውስ የባለሙያዎች ስብስብ ውስጥ የመካከለኛው ምስራቅ ጉዳዮች ባለሙያ የሆኑት ፋራህ ኤል ሙስሊሚ ለቢቢሲ እንደተናገሩት ሁቲዎች የባህር ላይ እንቅስቃሴውን ለማደናቀፍ የጦር መሳሪያም አቅሙም አላቸው ብለዋል። ሁቲዎች የባህር ላይ ፈንጂዎች ያሏቸው ሲሆን ባለፉት ጥቂት ዓመታት የባህር ላይ ድሮኖች የመጠቀም አቅማቸውን ማሳደጋቸው ተገልጿል። ስለዚህም በቀይ ባህር ላይ የእንቅስቃሴ እገዳ ሳይጥሉ በአካባቢው ችግር የመፍጠር አቅምም አላቸውም ብለዋል። ሙስሊሚ እንደሚሉት ሁቲዎች ቀውሱን ለመፍጠር ማድረግ ያለባቸው አንድ ኢላማ ብቻ መምታት ነው። ምንም እንኳን ማሳያ ቢሆንም በኢንሹራንስ በመርከብና በነዳጅ አቅራቢ ኩባንያዎች ላይ ፍርሃት ይፈጥራል። ይህ ሰዎች ከሚያስቡት በላይ ከፍተኛ ጉዳትንም ያስከትላል ብለዋል። ጦርነቱ ከተጀመረ ወዲህ የኢራን ስትራቴጂ ደግሞ በቀጠናው ያሉ የአሜሪካ አጋሮች እንዲጎዱ ማድረግ ነው። ሁሉም ወደ ጦርነት እንዲገቡ ለማስገደድም ጥረት እያደረገችም ነው ብለዋል። ቀደም ሲል ኢራን ሌላ ግንባር እንደምትከፍት ስታስፈራራ የነበረ ሲሆን የየመን ጉዳዮች ባለሙያ የሆኑት አንዋር አልአሲን እንደሚሉት ደግሞ ሁቲዎች የኢራንን ፍላጎት ለማሳካት ሳውዲ አረቢያን ወደ ግጭት ለመሳብ እየጣሩ ነው። ኢራን ያላት ብቸኛው አማራጭ በመሆኑ ይህ ሁኔታ የበለጠ መካረሩን ትፈልገዋለች። ሳውዲዎች ከኢራን ጋር መጋፈጥ ሲያርቁ የቆዩ ቢሆንም ሁቲዎች የሚያጠቁ ከሆነ ጥቅማቸውን ለማስከበር እርምጃ መውሰድ ይኖርባቸዋልም ብለዋል አንሲ። የባቤል መንድብ ወሽመጥ ከዓለም ስትራቴጂካዊ የባህር ወሽመጦች አንዱ እንደሆነ ይቆጠራል። ኢራን በወሽመጡ ላይ ስጋት የመደቀም ፍላጎትም ሆነ ችሎታ አላት ሲሉ ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ወታደራዊ መኮንን መናገራቸውን ታስኒም የተባለው የኢራን ዜና ወኪል ከሳምንታት በፊት ዘግቦ ነበር። የባቤል መንድብ ወሽመጥ በቀይ ባህርና በአረቢያዊ ባህር፣ በየመን፣ በአፍሪካ ቀንድ፣ በጅቡቲና በኤርትራ መካከል ይገኛል። ከህንድ ውቅያኖስና ከኤደን ባህረ ሰላጤ የሚመጡ መርከቦች ወደ ስዊዝ ቦይ ለመድረስ በወሽመጡ በኩል ማለፍ ይጠበቅባቸዋል። በ115 ኪሎ ሜትር ርዝመትና 36 ኪሎ ሜትር ስፋት አለው። በአውሮፓውያኑ አቆጣጠር በ1869 የስዊዝ ቦይ መከፈቱ ወሽመጡን በዓለም አቀፍ ንግድ ውስጥ የማይተካ አገናኝ መተላለፊያ አድርጎታል። ይህ በአውሮፓና በእስያ መካከል አጭሩ የባህር መንገድ እንዲሆንም በር ከፍቷል። የቀይ ባህር ኮሪደር በጣም ስራ ከሚበዛባቸው የመርከብ መስመሮች አንዱ ሲሆን ከዓለም የባህር ትራፊክ ውስጥ 1/4ኛውን ያህል ያስተናግዳል። የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ተዘግቷል የሚባልበት ደረጃ ላይ ይገኛል። የባቤል መንድብ ወሽመጥ ከተዘጋ ተጨማሪ 12 በመቶ የዓለም የነዳጅ አቅርቦት ይናጋል። እንደ አሜሪካ ኤነርጂ መረጃ አስተዳደር ገለጻ ከመካከለኛው ምስራቅና ከእስያ ሀገራት ወደ ምዕራብ የሚጓጓዝ 5 ሚሊዮን በርሜል የሚገመት ነዳጅ በየቀኑ በወሽመጡ በኩል ያልፋል። በተጨማሪም 8 በመቶ የሆነው የዓለም ፈሳሽ የተፈጥሮ ጋዝ በዚህ መስመር ስለሚተላለፍ ወሽመጡን ለዓለም አቀፍ የኃይል አቅርቦት ወሳኝ የደም ስር ያደርገዋል።
የሆርሙዝ ወሽመጥ መዘጋት ተከትሎ ቀይ ባህር በዓለም አቀፍ ንግድ ውስጥ ጠቀሜታው ከፍ ብሏል። ሳዑዲ አረቢያ ከያንቡ ወደብ ነዳጅ ለማጓጓዝ ባቤል መንድብን መጠቀም ጀምራለች። ሪያድ በየቀኑ ከምስራቃዊ ነዳጅ መጫኛዎቿ በቧንቧ በሚሊዮን የሚቆጠሩ በርሜሎችን ታስተላልፋለች። ከድፍድፍ ነዳጅ ጋር ከጋዝ በተጨማሪ የባቤል መንድብ ወሽመጥ በምስራቅና በምዕራብ መካከል ያለ ዋና የንግድ መስመር ሲሆን በየቀኑ በደርዘን የሚቆጠሩ የጭነት መርከቦች በዚህ መስመር በኩል ያልፋሉ። መስመሩ ከተዘጋ በ2021 የፓናማው የጭነት መርከብ ኤቨር ጊቭን የስዊዝ ቦይን በመዝጋት የፈጠረችውን የአይነት ተጽዕኖ በዓለም የነዳጅና የምርት እንቅስቃሴ ላይ ከፍተኛ ጫናን ይፈጥራል። በወቅቱ በዓለም አቀፍ አቅርቦት ሰንሰለት ላይ ከባድ ማነቆ ተፈጥሮ ነበረ። ይህ የነዳጅ አቅርቦትና የተለያዩ ዕቃዎች ጉዞ ከማዘግየቱም በተጨማሪ ከፍተኛ የዋጋ ጭማሪ ማስከትሎ እንደነበር የሚታወስ ነው። በባብኤል መንድብ ወሽመጥ ላይ የሚሰነዘሩ ማንኛውም ጥቃት በኢራን በሚደገፈውና መቀመጫውን በየመን ባደረገው በሁቲ በኩል ሊሆን እንደሚችል ይጠበቃል። ስሙ እንዳይገለጽ የፈለገ አንድ የሁቲ መሪ ቡድኑ ቴህራንን በመደገፍ የባብኤል መንድብን ወሽመጥ ለማጥቃት በወታደራዊ መንገድ ዝግጁ መሆኑንም ለሮይተርስ ዘግቧል። አሜሪካና እስራኤል ኢራን ላይ ጦርነት ከከፈቱ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቲዎች ከቀናት በፊት እስራኤል ላይ ጥቃት ሰንዝረዋል። እስራኤል ከየመን የተሰነዘሩባትን 2 ሚሳኤሎችንም ማክሰሟን ተናግራለች። ቡድኑ የየመን የቀይ ባህር ዳርቻዎች የሚቆጣጠር ሲሆን በጋዛ ጦርነት ወቅት የባብኤል መንድብን ወሽመጥን ኢላማ አድርጎ ነበር። ሁቲዎች ከ100 በላይ የንግድ መርከቦችን በሚሳኤልና በድሮን አጥቅተው 2 መርከቦችን ያሰጠሙ ሲሆን 4 መርከበኞችን መግደላቸው ይታወሳል። ቡድኑ ህዳር 2023 በቀይ ባህር ላይ ሲንቀሳቀስ የነበረ በጃፓን የተመዘገበ የዩናይትድ ኪንግደም የጭነት መርከብን ለመጥለፍ ሄሊኮፕተር ተጠቅመዋል። ሁቲዎች ከእስራኤል ጋር ግንኙነት ያላቸውን መርከቦች ብቻ ኢላማ እንደሚያደርጉ ቢናገሩም ጥቃቶቹ ያለ ልዩነት እንደሚደረጉ በሰፊው ተገልጿል። ይህም በርካታ የዓለማችን ትልልቅ የመርከብና የነዳጅ ኩባንያዎች አካባቢውን መጠቀም እንዲያቆሙ አስገድዶም እንደነበር ይታወሳል። ሁቲዎች እጅ እንደሰጡ አሜሪካ ስትገልጽ፣ ሁቲዎች በበኩላቸው አሜሪካ ማፈግፈጓን በወቅቱ ገልጸው ነበረ። ተንታኞችም ጥቃቱ በድጋሚ ሊጀመር እንደሚችል ስጋት አለ ብለው ተናግረዋል። ጦርነቱ ከቀጠለ ሁቲዎች ይቀላቀላሉ ተብሎ ሁልጊዜም የሚጠበቅ ጉዳይ ነው ስትል የቢቢሲዋ ዘጋቢ ሊስ ዱሴት ገልጻለች። አክላም ሰሜን ምዕራብ የመንን የሚቆጣጠሩት ሁቲዎች ቀይ ባህርን ከዓለም አቀፍ የንግድ መስመሮች ጋር የሚያገናኘውን የባብኤል መንድብን ወሽመጥ የማስተጓጎል ትልቅ መሳሪያቸውን እስካሁን አልተጠቀሙ ስትልም ተናግራለች። የአሜሪካ የትራንስፖርት መምሪያ የባህር አስተዳደር በቅርቡ ባወጣው መግለጫ ምንም እንኳን የሁቲ አሸባሪ ቡድን በጥቅምት ወር በእስራኤልና በጋዛ መካከል የተኩስ አቁም ስምምነት ከተደረገ ወዲህ የንግድ መርከቦችን ባያጠቃም በአካባቢው የሚተላለፉ የንግድ መርከቦችን ጨምሮ የአሜሪካ ንብረቶች አሁንም አደጋ ላይ መሆናቸው ይቀጥላል ብሏል። ከ2008 እስከ 2012 ባለው ጊዜ ውስጥ የባብኤል መንድብ ወሽመጥና በዙሪያው ያለው ውሃ በርካታ የባህር ወንበዴዎች ጥቃቶችን አስተናግዷል። በዋናነት ጥቃቱ የሚፈጸመው በሶማሊያ ቡድኖች ሲሆን የመርከብ ሰራተኞችን አፍነው ገንዘብ ይጠይቃሉ። ክስተቶቹ ዓለም አቀፍ ማህበረሰብና የመርከብ ኩባንያዎችን በአካባቢ ያለውን ደህንነት እንዲያጠናክሩም አስገድዷል። በባህር መስመር መዘጋትና በሆርሙዝ ወሽመጥ ምክንያት የተዳከመውን የዓለም የነዳጅና የጋዝ አቅርቦትን የበለጠ በማወሳሰብ የዋጋ ንረቱን ያባብሰዋል ተብሏል። በባህረ ሰላጤው የተፈጠረው የመርከብ ጉዞ መስተጓጎል የብሬንትን ድፍድፍ የነዳጅ ዋጋ ከጦርነቱ በፊት ከነበረው $70 ወደ $115 በላይ እንዲደርስ አድርጎታል። ከሸማቾች ምርቶች እስከ ግብርና ሸቀጦች ድረስ ያለውን ዓለም አቀፍ ንግድ ተጽዕኖ እየደረሰበት ነው። በሌላ የባህር መስመር ላይ አዳዲስ መስተጓጉል መፈጠሩ ዋጋዎችን የበለጠ ከፍ ሊያደርጋቸውና በኢራን ጦርነት የተፈጠረውን የኢኮኖሚ ውድቀት ሊያባብሰው ይችላል ተብሎ ይታመናል። መቀመጫውን አሜሪካ ያደረገው የባህር ላይ እንቅስቃሴ ስጋቶች አማካሪ ተቋም ከሆነው ባሻ ሪፖርት መሐመድ አልባሻህ እንዳሉት ሁቲዎች ወደ ሳዑዲ አረቢያ የሚያቀኑ መርከቦችን ኢላማ ማድረግ ሊጀምሩ እንደሚችሉ ሁኔታዎች ስለመኖሩ ግልጽ አይደለም ብለዋል። ምንም እንኳን መርከቦች ላይ ጥቃት ባይፈጸምባቸውም የሰጡት ማስጠንቀቂያ ብቻውን የመርከቦች እንቅስቃሴን በማደናቀፍ በተወሰኑ የሳዑዲ ወደቦች ላይ ስጋት ሊፈጥር ይችላል። ስለዚህም ሁቲዎች ከማስፈራራት ወደ ቀጥተኛ ጥቃት የሚሸጋገሩ ከሆነ አሳሳቢ ይሆናል በማለት አልባሻ ለሮይተርስ ዜና ወኪል ተናግረዋል። ወደ ተከታዩ ዜና መራን። ሳዑዲ አረቢያ ለሰላም አገልግሎት የሚውል የኒውክሌር ፕሮግራም መጀመር የሚያስችላትን ስምምነት ከአሜሪካ ጋር ተፈራረመች። ስምምነቱ ሰላማዊ የኒውክሌር ትብብር ስምምነት ተብሎ የተገለጸ ሲሆን ለአሜሪካ ኩባንያዎች በሳዑዲ የኒውክሌር ኃይል ፕሮግራም ውስጥ ትልቅ ዕድልን ይሰጣል ሲል የአሜሪካ የኤነርጂ መስሪያ ቤት አስታውቋል። የስምምነቱ ዝርዝር ነጥቦች ለሕዝብ ይፋ አይደረጉም። የአሜሪካ መገናኛ ብዙሃን ግን ሳውዲ አረቢያ ወደፊት ዩራኒየምን እንድታበለጽግ ሊፈቀድላት እንደሚችል ዘግበዋል። ይህም ለኃይል ማመንጫዎች ብቻ ሳይሆን የኒውክሌር ቦምቦችንም ለማምረት ሊያገለግላት ይችላል ብለዋል። ባለሙያዎች እንደሚሉት ይህ ቀድሞውንም ባልተረጋጋ ቀጠና ውስጥ የኒውክሌር መስፋፋት አደጋ ሊያስከትል እንደሚችል አሳስበዋል። የአሜሪካ የኤነርጂ ሚኒስትር ከትብብር ስምምነቱ ጋር የሁለትዮሽ ጥበቃ ስምምነት መፈረሙንም አስታውቋል። እነዚህ ሁለት ስምምነቶች በአንድ ላይ ለ10 ዓመታት የሚቆይ
በርካታ ቢሊዮን ዶላር የሚፈጅ አጋርነት የኒውክሌር መስፋፋትን ጨምሮ ቅድሚያ የሚሰጣቸው በርካታ ኢኮኖሚያዊና ስትራቴጂካዊ ዓላማዎችን የሚያራምድ ህጋዊ መሰረት ይጥላል ሲል በመግለጫው ላይ ጠቅሷል። የሳውዲ መንግስት በበኩሉ ስምምነቱ ሁለቱ ሀገራት በኤነርጂ ዘርፍ ያላቸውን ትብብር ማደጉን የሚያመለክት መሆኑን በመግለጫው አሳውቋል። ሁለቱ ሀገራት ከስምምነት ላይ የደረሱት የሳውዲ መሪ ባለፈው ህዳር ወር ዋሽንግተንን ከጎበኙ በኋላ ነው። ይህ ስምምነት የተፈረመው በአሜሪካና በኢራን መካከል ያለው ጦርነት እየተባባሰ በመጣበት ወቅት ነው። ለረጅም ጊዜ የአሜሪካ አጋር የሆነችው ሳውዲ አረቢያ በኢራን ጥቃቶች ኢላማ የተደረጉ በርካታ የአሜሪካ ጦር ሰፈሮችን አስተናግዳለች። በየመን የኢራን አጋር የሆኑት ሁቲዎች ሰኞ ዕለት በሳውዲ ላይ የባህር ላይ እገዳ ጥለዋል። የኒውክሌር ስምምነቱ ዝርዝር ነጥቦች ባይገለጹም ቀደም ሲል ሳውዲ ከአሜሪካ ጋር የጋራ ጥናት ካደረገች በኋላ ከውጭ በሚመጣ ነዳጅ ላይ ከመመካት ይልቅ በግዛቷ ዩራኒየም ለማበልጸግ ሊፈቀድላት እንደሚችል መገናኛ ብዙሃን ዘግበው ነበር። ይህ ለአሜሪካ በቢሊዮን የሚቆጠር ዶላር ሊያስገኝላት ይችላል። ኩባንያዎቿ ለኃይል ማመንጫ እንዲሁም የኒውክሌር ቦምቦችን ለማምረት የሚያስችል የበለጸገ ዩራኒየም ለማምረት የሚያስችል ተቋም በመገንባት ላይ ሊሳተፉ እንደሚችሉም ተዘግቧል። የአሜሪካ ኤነርጂ ሚኒስትር ክሪስ ራይት በሰጡት መግለጫ ላይ እርግጠኛ ነኝ ከዚህ ስምምነቶች ከፍተኛውን የኒውክሌር ደህንነት ደረጃውንና የኒውክሌር ጦር መሳሪያ መስፋፋት ቁጥጥርን ያከብራል። ነገር ግን እዚህ ዩናይትድ ስቴትስ ውስጥ በተሰሩት ዓለም ላይ ላሉት ምርጥ የኒውክሌር ቴክኖሎጂና ሳይንቲስቶችን ይጠቀማሉ ሲሉ ተናግረዋል። የኢነርጂ መስሪያ ቤት እንዳስታወቀው ስምምነቱ የአሜሪካና የቀጠናው ደህንነት የሚሻሻል ቢሆን ከፍተኛ የኒውክሌር ደህንነት፣ የኒውክሌር ጦር መሳሪያ መስፋፋትን የሚመለከቱ ደረጃዎችን የሚያከብርና የዩናይትድ ስቴትስን በሲቪል የኒውክሌር ቴክኖሎጂ ተወዳዳሪነት የሚያጠናክር ይሆናልም ብለዋል። የኒውክሌር ባለሙያዎችና የእስራኤል የቀድሞ ባለስልጣናት እቅዱ በመጨረሻ ሳውዲ አረቢያ የኒውክሌር ጦር መሳሪያ እንድታመርት ሊያደርጋት እንደሚችል ስጋታቸውን ገልጸዋል። ብዙ ባለሙያዎች ደግሞ ይህንን ለማድረግ 10 ዓመታትን የሚወስድና ዓለም አቀፉ ማህበረሰብ ተቃውሞ ሊያስከትል እንደሚችልም ተገልጿል። በአሜሪካ የሚገኙ መከላከያ የምርምር ተቋማት የመካከለኛው ምስራቅ ፕሮግራም ዳይሬክተር ሮዝሜሪ ኬላኒ ሳውዲ አረቢያ ዩራኒየም ለማበልጸግ የሚያስችሉ ተቋማት እንዲኖራት ዩናይትድ ስቴትስ መፍቀድን የሚያካትት ስምምነት ካለ በጣም አስደንጋጭ እንደሚሆን ተናግረዋል። አሜሪካ ከዚህ በፊት እንዲህ አድርጋ አታውቅም፣ ሌላ አገር በራሱ ግዛት ውስጥ ዩራኒየም እንዲያበለጽግ ድጋፍ አድርጋ አታውቅም ሲሉም ገልጸዋል። ለዚህ ምክንያቱ የራስን የኒውክሌር ነዳጅ ማምረቻ ከቻልክ የኒውክሌር ጦር መሳሪያዎችን ለመገንባት የበለጠ አደጋ ትሆናለህ ሲሉ አብራርተዋል። ስምምነቱ ወደ አሜሪካ ኮንግረስ ተልኳል። ትራምፕ ከሳውዲ አረቢያ ጋር የጠበቀ ግንኙነት ለመፍጠር በርካታ እርምጃዎችን ወስደዋል። አሜሪካ ከዚህ ስምምነት ጋር ተያይዞ ሊመጡ ከሚችሉት ስትራቴጂካዊና የንግድ ትርፎች በተጨማሪ አሁን ስምምነቱን ለመፈጸም የወሰነችው ሩሲያና ቻይና በተመሳሳይ ጉዳይ ላይ እየተወያዩ መሆናቸውን በመስማቷ ነውም ተብሏል። ስምምነቱ ለሳውዲ አረቢያ ትልቅ ድል የሚያመለክት ሲሆን በመካከለኛው ምስራቅ ያለውን የኃይል ተለዋዋጭነት በረጅም ዓመት ቢሆንም እንደገና የመቀየር አቅም አለውም ተብሏል። አሜሪካና እስራኤል ከቴህራን ጋር በገቡት ጦርነት ውስጥ የኒውክሌር ጦር መሳሪያ ጉዳይ የንግግራቸው ማዕከል ሆኖ ቆይቷል። ሁለቱ ሀገራት በየካቲት ወር ኢራንን ያጠቁበት አንዱ ምክንያት ሀገሪቱ የኒውክሌር ጦር መሳሪያን እንዳታመርት ለመከላከል እንደሆነ ይናገራሉ። ቴህራን በበኩሏ የኒውክሌር ፕሮግራሟ በሰላማዊ አገልግሎት ብቻ የሚውል መሆኑንም ስትናገር ቆይታለች። የሳውዲ አረቢያው ገዢ ልዑል አልጋ ወራሽ መሐመድ ቢን ሳልማን ለሲቢኤስ ኒውስ እንደተናገሩት ሀገራቸው የኒውክሌር ጦር መሳሪያ የመታጠቅ እቅድ ባይኖራትም ያለምንም ጥርጥር ኢራን የኒውክሌር ቦምብ ካመረተች በተቻለ ፍጥነት እርምጃ እንወስዳለን ብለዋል። ይህ ኪኒውስ ነው። ኪኒውስ አዲስና ወቅታዊ መረጃዎችን ወደ እናንተ የሚያደርስ ሲሆን ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን እንድትገልጹ እንጠይቃለን።